እንደናችሁ ዛሬን የፋሲካ በዓል ምሽቱን እንግዲህ የምናከብረው እዚህ የሶሪያ ኦርቶዶክስ ቤተክርስቲያን ውስጥ ነው። እስከ ዛሬ በሌሎቹ ዩቲዩብ ቻናሎቼ በግብፅ ኦርቶዶክስ ቤተክርስቲያን፣ በአርመን ኦርቶዶክስ ቤተክርስቲያን ውስጥ የሚከበረውን የፋሲካ በዓል አጋርቻችኋለሁ። ዛሬ ደግሞ ከአምስቱ እህትማማች ቤተክርስቲያኖች መሃል ወይንም ከኦሪየንታል ቸርችስ መሃል አንደኛዋ የሶሪያ ኦርቶዶክስ ቤተክርስቲያን ናት። ዛሬ ደግሞ እዚህ ይገኛለሁ። ማታ ላይ የሚካሄደውን እንግዲህ ቅዳሴ የቅዳሴውን ስርዓትና እንዴት አድርገው ደግሞ የፋሲካ ምሽት እንደሚያሳልፉ አብረን እናያለን። በቀን መጥቼ የቀረጽኩት እንግዲህ አካባቢው ምን እንደሚመስል እንድታዩ፣ ቤተክርስቲያኑ ቁጥር ግቢው ምን እንደሚመስል እንድታዩ ነው። የሶሪያ ኦርቶዶክስ ቤተክርስቲያን በጣም ጥንታዊ ከሚባሉ ቤተክርስቲያናት አንዷ ነች። የተመሰረተችውም አንጾኪያ በምትባል ቦታ በሐዋርያው ቅዱስ ጴጥሮስ የመጀመሪያው አባትነት ወይንም መሪነት ነበር። አንጾኪያ በዘመነ ሐዋርያት የሶሪያ ግዛት የነበረች ሲሆን የኦቶማን ኢምፓየር አካባቢውን ወሮ ከተቆጣጠረ ጀምሮ በቱርክዬ አገር ክልል ውስጥ ትገኛለች። ይቺ ከተማ ክርስቲያኖች ክርስቲያን የሚባለውን ስም ያገኙባት፣ ከኢየሩሳሌም ቀጥላ ደግሞ ሁለተኛው ቤተክርስቲያን የተመሰረተባት ከተማ ነበረች። እዚህ ቦታ ነው እንግዲህ የሶሪያ ኦርቶዶክስ ቤተክርስቲያን የተመሰረተችው ማለት ነው። የሶሪያ ኦርቶዶክስ ቤተክርስቲያንና ክርስቲያኖች በዘመነ ሮም፣ ቢዛንቲየም፣ ኦቶማን እና በቅርብ ጊዜ ደግሞ በሶሪያ በተካሄደው ጦርነት አካባቢዎቹን እየለቀቁ በየሀገሪቱ ተሰደዋል። ወደ አሜሪካ መሰደድ ከጀመሩ ከ100 ዓመታት በላይ አስቆጥረዋል። ወደ አሜሪካ ተሰደው ከመሰረቷቸው ቤተክርስቲያናት መካከል ይህ ዛሬ የምንገኝበት በቅዱስ ኤልያስ ስም የተመሰረተው የሶሪያ ኦርቶዶክስ ቤተክርስቲያንም አንዱ ነው። እንግዲህ የማታውን የትንሣኤ በዓል ከሲሪያን ኦርቶዶክስ ቤተክርስቲያን ወንድምና እህቶቻችን ጋር ለማክበር ያው እየገባው እገኛለሁ። ምዕመናኑ ቤተክርስቲያን ሲገቡና ውስጥም ከገቡ በኋላ ልክ እንደኛ ማትበው 3 ጊዜ ሰግደው ቅዱሳን ስዕላትን ተሳልመው ነው የሚገቡት። አንድ የስርዓት ልዩነት ያየሁት ቤተክርስቲያን ሲገቡ ጫማ አያወልቁም። በግብፅ ቤተክርስቲያንም እንደዛው ነው፣ አይወለቅም። ካህናቱ ግን ያወልቃሉ። ወደ ቁርባን የሚቀርበውም ሰው ያወልቃል። በግብፅ ኦርቶዶክስ ቤተክርስቲያን ሁሉም ሲገቡ አውልቅ። ያየሁት ግን በህንድ ኦርቶዶክስ ቤተክርስቲያን። ወደ ቤተክርስቲያን ስገባም መንበሩ አካባቢ የነበረው መብራት ብቻ በርቶ ሌላው ጨለማ ነበር። ቅዳሴ ሲጀመርም መንበሩ አካባቢ የነበረውን መብራት ጠፍቶ ሙሉ በሙሉ በጨለማ ውስጥ ነበር። የክርስቶስን ትንሣኤ በኋላ ላይ በብርሃን ለማስመሰል ነው። ይህ በጨለማ የተካሄደው የቅዳሴና የጸሎት ስርዓት 1 ሰዓት አካባቢ ወስዷል። ቅዳሴውና ጸሎቱ የተጀመረው በአትላንታ ሰዓት ከምሽቱ 11 ሰዓት ሲሆን በኢትዮጵያ አቆጣጠር ከምሽቱ 5 ሰዓት ላይ ነበር። ይህ በጨለማ ውስጥ የተደረገው ጸሎትና ቅዳሴ ሲያልቅ በካህኑ ከአባ ገብርኤል ከለኮሱ ሻማ ላይ እኛ ለኮሰን የተሰጠን ሻማ እየለኮስን ከቤተክርስቲያን ወጥተን በራፉ ላይ እንግዲህ በዚህ በሚያምር ሁኔታ ካህናቱ እስከሚወጡና ተከታዩ ስርዓት እስከሚጀመር ጠበቀን።
ጫማዬን አድርጌ እንግዲህ ተመልሼ እየወጣው ነው። በጣም ያምራል ሰው። እንደኔ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮችም በዚሁ ቤተክርስቲያን በዓሉን ለማክበር ተገኝተው ነበር። For the President of the United States and all civil authorities, and for our armed forces everywhere, let us pray to the Lord. Lord, have mercy. For the city and every city and countryside, and for the faithful who dwell therein, let us pray to the Lord. Lord, have mercy. For healthful seasons, for abundance of the fruits of the earth, and for peaceful times, let us pray to the Lord. Lord, have mercy. Travelers by sea, by land, and by air, for the sick and the suffering, for captives and for their salvation, let us pray to the Lord. Lord, have mercy. For our deliverance from all tribulation, wrath, And to thy spirit. The reading is from the Holy Gospel. ውጭ የተደረገው የቅዳሴ ስርዓትም 1 ሰዓት አካባቢ ፈጀ ነበር። ኢትዮጵያውያን ወጣት አገልጋዮችም በቅዳሴ አገልግሎት ላይ እንዲህ እንደምናያቸውም ተሳትፈው ነበር። المسيح قام من بين الأموات The Lord, strong and mighty, the Lord, mighty in war. Lift up your gates, O you princes, and be ye lifted up, you everlasting gates, and the King of glory shall enter in. The Lord, strong and mighty, the Lord, mighty in war. Lift up your gates, O you princes, and be ye lifted up, you everlasting gates, and the King of glory shall enter in. The Lord of hosts, he is the King of glory. Today is the day of resurrection. O nations, let us shine forth, for the Pascha is the Pascha of the Lord. In that Christ did make us pass from death to life, and from earth to heaven. Oh, now sing a song of victory and triumph. Glory to thy holy resurrection, O Lord. ከዚያም ወደ ውስጥ ገብተን ሌላ 1 ሰዓት አካባቢ ፈጀ። በጠቅላላው ከ2 ሰዓት ተኩል እስከ 3 ሰዓት የሆነ የቅዳሴ ፕሮግራም ነበር።
again and again in Lord, have mercy. Calling to remembrance our all holy, immaculate, most blessed and glorious Lady Theotokos and ever Virgin Mary with all the saints, let us commend ourselves and each other and all our life unto Christ our God. ያለባበስና በጾታ ለይቶ የመቀመጥ ስርዓትም እንዲሁ ልዩነት አለው። የግብጽ ኦርቶዶክስ ቤተክርስቲያን በተመሳሳይ ወንድና ሴት አንድ ላይ የሚቀመጡ ሲሆን በህንድ ቤተክርስቲያን ግን ያየሁት ልክ እንደኛው የወንድና የሴት መቀመጫ ተለያይቶ ነው። And for the armed forces everywhere, let us pray to the Lord. For our Father, Metropolitan Saba, for the venerable priest of the diaconate of Christ, all the clergy and the people, let us pray to the Lord. All the saints, let us commend ourselves and each other and all our life unto Christ our God. ቅዳሴው በአብዛኛው በእንግሊዝኛ ሲሆን አልፎ አልፎ አረብኛ ይጠቀማሉ። የማጥንቱ የመጽሐፍ ቅዱስ መሳለሙ የካህናቱና ምዕመናንን ሲባርኩ መጽሐፍ ቅዱስ ሲነበብ ሰው የሚቀበለው አቀባበል ሁሉ ከኦርቶዶክስ ቤተክርስቲያን ስርዓት ጋር ቅዳሴ ጋር ይመሳሰላል። ከግብጾቹም ይሁን ከኮሶሪያኖቹ ካየሁት የበለጠ ግን ከኛ ቅዳሴ ጋር ተቀራራቢነት ከቅዳሴ ስርዓት ጋር ተቀራራቢነት ያየሁት በህንድ ኦርቶዶክስ ቤተክርስቲያን ነበር። ከውጭ ወደ ውስጥ ገብተን ሌላ 1 ሰዓት አካባቢ የወሰደውን የቅዳሴ ስርዓት ካጠናቀቅን በኋላ ወደ መመገቢያ አዳራሽ ለመቀማመስ ጎራ ብለን ነበር። ለፋሲካ በዓል ሲሆን ያለው ልምድ ከወትሮ ለየት የሚያደርገው እዚህ ቪዲዮ ላይ እንደምታዩት ምዕመናን የራሳቸውን ምግብ በቅርጫት አምጥተው እዚህ ጋር ያስቀምጡና ካህናቱ ይባርኩላቸዋል። ከዚያም ወደ መመገቢያ ክፍል ይዘው ሄደው የራሳቸውን ይመገባሉ። አንዳንዶቹም የዞሩ ለሌላው ምዕመናን ያስቀምሳሉ። ከፋሲካ ውጭ ያለው የእሁድ ቅዳሴ ግን ምግብ በጋራ እንደሚበላ ነግረውኛል። ጥቁር አሜሪካውያን ኦርቶዶክሳውያንም አግኝቼ ያናግሬያቸዋለሁ እንዴት ወደ ኦርቶዶክስ ቤተክርስቲያን እንደመጡ። አንደኛው የነገረኝ እንግዲህ ኢትዮጵያዊውን ጃንደረባ ታሪክ ካነበብኩ በኋላ እንደሚባለው ክርስትና የነጭ ሃይማኖት እንዳልሆነ ስለተረዳሁና ትክክለኛ ክርስትና እምነትና ስርዓት ያለው ኦርቶዶክስ መሆኑን አውቄ ከነ ቤተሰቤ ወደ ኦርቶዶክስ ቤተክርስቲያን መምጣትና መገልገል ጀመርኩ ብሎኛል። እንግዲህ ቤተክርስቲያኑ አባት ፋደር ጋብርኤል እንጀራ የቀመሰው ለበረከቱ ግምጋ ዞር እያሉ Christ is risen. የፋሲካ ምሽት በሶሪያ ኦርቶዶክስ ቤተክርስቲያን ያሳለፍኩት የቅዳሴ ስርዓት ይህን ይመስል ነበር። በተከታዩ ደግሞ የአርመን ቤተክርስቲያን የፋሲካ በዓል ወይንም የልደት በዓል አከባበር ተገኝቼ አጋራችኋለሁ። መልካም ጊዜ